ዮ ዩቱብ ተመልሰናል። ዮ ጋይዞች ተመልሰናል። አሁን እንግዲህ ወደ አዲስ አበባ ልሄድ ነው። አሁን እንግዲህ ቲክቶክ ላይ የሆነ ፕሮጀክት እየሰራው እንደሆነ ተናግሬ ነበረ። ነገር ፌስቲቫል ለመሳተፍ ወደ አዲስ አበባ ልሄድ ነው። ያው እንግዲህ በስንተኛ የኔ ፊልም ስንተኛ ደረጃ እንደሚወጣ አላውቅም፣ የምናየው ይሆናል። ዮ ጋይዞች አሁን እንግዲህ ልንወጣ ነው። እህቴ ደግሞ ልትሸኘኝ ነው አይደል እንዴ? እንሂድ። እሺ ሌትስ ጎ። እየወጣን ነው ከቤት። አውትፊቴ ይሄንን ይመስላል። የኔ አውትፊት ይሄንን ይመስላል። እንግዲህ እየወጣው ነው ወደ ሸገር። እንግዲህ ፌስቲቫሉን ለመሳተፍ ሊሄድ ነው። አብራችሁን ቆዩ። ሌትስ ጎ። በቃ ዮ ጋይዞች እየሄድኩኝ ነው እንግዲህ ያው ከሰፈር እየወጣሁ ነው። ፍላይት 4:15 አካባቢ ነው። እኔ ደግሞ 3 ሰዓት ቦርዲንግ ታይም 3 ሰዓት ተኩል ነው። ሌትስ ጎ። እህቴ እንግዲህ መታ የሸኘችኝ ነው። ዛሬ በጊዜ የተነሳሁት። ለምን ተረብላል አንተ? አይ በቃ እንቅልፍ ነው የሚያስቸግረኝና ዛሬ ጠዋት የተነሳሁት። አባት እኮ ምሳት ሊሞላ ዝም ብለህ ደውልና ጭቅጭቃውላ። አይ ዛሬማ በቃ መጣሁ። በፊትማ በረሳው ማለት ነው። ይኸውልህ አሁን በረራ 4 ሰዓት ከሆነ 3 ሰዓት እነሳና ጥድፍ ይሽው ነው ሰዓት ይደርሳል አይደለም? እኔ የምልህ ከዛ ነስቼ ምናምን ትምህርት
አሁን ወደ ኤርፖርት ልንገባ ነው። በጣም ትንሽ ሙቀት አለ። እንግዲህ ያው ሙቀቱን በማሰብ ወዲህ ነው የመጣው። ያችን ዘጋ ቀጥሎናል። ጋይዝ መተናል። ከተማው ይሄን ይመስላል። ከተማው አሪፍ ገጽታ ላይ ነው ያለችው። ዮ ጋይዝ ዩቱብ ላፕቶፕን ደግሞ እናስተካክለዋለን። ዩቱብ ተመልሰናል። እንግዲህ አሁን እንደምታዩት ገብተናል። ይሰማል። መተናል። አውትፊቴን ላሳያችሁ። This is my outfit bro. ዩቱብ እንዴት ናችሁ? ተመልሰናል። እንግዲህ አሁን አዲስ አበባ ገብተናል። እንደምታዩት ሩሜን ይዣለሁ። ያው ቀጥታ ከፕሌን እንደወረድኩ ራይድ ይዤ ከመጣሁ በኋላ ትንሽ አረፍ ብዬ አሁን ወደ 9 ሰዓት አካባቢ ነው ምሳ መብላት እወጣለሁ። እንግዲህ አውትፊቴን ምናምን ቀያይሬ አሁን ልወጣ ነው። ላሳያችሁ። This is my outfit bro. እና አሁን እንወጣለን፣ አብረን ምሳ ምናምን እንበላለን። ከዛም በኋላ ወደ 22 ምናምን ሄደን እንቀርጻለን ማለት ነው። ዩቱብ ተመልሰናል።